የነጻነት ወርቅነህ ህልፈትን ተከትሎ ከሃይማኖት ልዩነት ከዘረኝነትና ከጥላቻ በላይ የቀሰቀሰውን ጸጸት ዝም ብዬ ማለፍ የማይገባኝ ነገር ስለሆነ በአጭር ጊዜ ጽሑፍ ተመልሻለሁ። የሚገርም ምስክርነት በአቶ ሙሼ ሰሙ። ከነጻነት ጋር የተዋወቅነው እንደ ማንኛውም የጥበብ አድናቂ በመድረክ ላይ ቢሆንም በግንባር ያገኘሁት ግን በወዳጄ ደረጀ ኃይል አማካኝነት ከ6 ዓመት በፊት ነበር። የዛሬ 1 ወር ገደማም 4 ኪሎ አካባቢ ተገናኝተን ሞቅ ያለ የወዳጅነት ሰላምታ ተለዋውጠን መልካሙን ተመኝተን በቀጠሮ ነበር የተለያየ ነው። እጅግ ያሳዝናል። ዛሬ ማረፉን ሰማሁ። ነጻነት በራሱ ጥረት ለሙያው ራሱን ያበቃና ለጥበብ መፈጠሩንም ያስመሰከረ ባለሙያ ነበር። በትምህርቱም ገፍቶ በመሄድ ለሁለተኛ ዲግሪ የበቃ እጅግ ጨዋታ አዋቂ ጨዋና ትልቅ ሰውም ነበር። ዛሬ ነጻነት ወርቅነህን ጥበብ አጥታዋለች። ለቤተሰቦቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱንም በአጸደ ገነት ያኑርልን እያልኩ ስለ ነጻነት ትንሽ ነገር ልበል። የነጻነት ወርቅነህ ህልፈት ከጥቂቶች በስተቀር ወጣት፣ አረጋዊ፣ ሴት፣ ወንድ፣ ብሔር ብሔረሰብና ሃይማኖትን ሳያማክል ሀገርና ሕዝብን ከእስከ ሳይል በጥልቅ ሐዘንና ጸጸት ውስጥ የከተተና ያስተባበረ መንፈስ ፈጥሯል። ጥላቻ፣ ክፋት፣ የዘርና የሃይማኖት ልዩነት የሁሉም ነገር ሚዛን በሆነበት ዘመን ይሄ ለምን ሆነ? የሁላችንም ጥያቄ መሆን አለበት። ነጻነት ግለሰብ ነው። ነገር ግን እንደ ዜጋ፣ እንደ ሀገር፣ እንደ ህዝብ በህልፈተ ህይወቱ ያስተባበረን ግለሰብ ነው። ነጻነት በህይወቱም በሞቱም ትልቅ ትምህርት ሰጥቶን በክብር ያለፈው ከህፃኑም ጋር ህፃን፣ ከወጣቱም ጋር ወጣት፣ ከሴቱም ጋር ሴት፣ ከወንዱም ጋር ወንድ፣ ከብሔሩም ጋር ብሔር ሆኖ መኖር በመቻሉ ነው። እኔ እስከማቀው ጥላቻ፣ ክፋት፣ መድሎ፣ ማግለልና ልዩነት በነጻነት ወርቅነህ ህይወት ውስጥ ቦታ አልነበረውም። ሰውን በሰውነቱ አክብሮ ወዶና አፍቅሮ ሙያውን አክብሮ ስቆና አስቆ ዘና ብሎና ዘና አድርጎ መኖር የቻለ ምርጥ ዜጋ በመሆኑ ሐዘኑን ሐዘናችን፣ ፈተናውን ፈተናችን አድርገን እንዘክረው ዘንድ አስተባብሮናል። ስንቶቻችን ይህ ዕድል ይኖረናል? ጊዜና ሂደት የሚያሳየን ነው። በድጋሜ ነጻነት ህልፈተ ህይወትህን ሐዘንን ብቻ ሳይሆን ሰብአዊ መስተጋብርን በዚህ ደረጃ አስተምሮናልና ሞትህ ጸጸት ብቻ አይደለም፣ በችግርም በደስታም በሐዘንም መተሳሰብ እንደምንችል ነው። ብዙ ፖለቲከኞች ማሻገር ያልቻሉትን የጥላቻ፣ የዕድሜ፣ የጾታ፣ የማንነት፣ የዘረኝነትና የሃይማኖት ልዩነትን መሻገር በመቻልህ በህልፈተ ህይወትህ አስተባብረህናል። እናመሰግናለን። አቶ ሙሼ ሰሙ። እናቴ እንግዲህ ነጻነት ስትለኝ እሷ ነጻ ነች እና ከእሷና ከአያቴ በጣም ነጻ ሰው ነች። በጣም ዲሞክራት ነች። በጣም ነጻ ሰው ነች። መጽሐፍ የምትችለው አጸደ የሚለውን የእሷን ስም ብቻ ነው። ግን በጣም ከማንም ከተማረ ሰው በጣም የተሻለ ነች። በዛን ወቅት ከነበረው አስተሳሰቧ ተነስቼ ስናገር እና በጣም ጎበዝ ነች እና በጣም ዲሞክራት ነች። አንዴ ለታላላቆቼ ጨርቅ ተቀደደላቸው፣ ሱፍ ምናምን ተሰፍቶላቸው ማለት ነው። አንተ ምንድን ነው የምትፈልገው አለች። እኔ አንድ ጓደኛ የለበሳት የሆነች ጥቁር ኮንጎ ጫማ ነበረች። እሷን ጫማ ግዢልኝ አልኳት። እሺ በቃ እኔ አሁን ያ ሱፍ የለኝም፣ ያቺ ኮንጎ ጫማ ነበረች። እንደዚህ ድረስ ትጠየቂያለሽ። ምንድን ነው መሆን የምትፈልገው? አሁን የመጀመሪያ ታላቅ ወንድማችን መምህር ነበረ እና በሱ ልክ ሊቀጠር ሲል መምህርነትን ትወደዋለህ ብላ ትጠይቅ። አዎ በጣም ነው የምወደው። እሺ ትባያለሽ። እናቴ ስትሞት እንደምትሞት ነገራኛለች። እኔ ላልፍ እችላለሁ፣ ግን በሰማይ ቤትም ሆኜ አያችኋለሁ። ምክንያቱም እኔ ነኝ የወለድኳችሁ። እኔ እንደምወዳችሁ እንድትዋደዱ እፈልጋለሁ። ይህንን ባታደርጉም አያችኋለሁ ብላለች። ስለዚህ ይሄ መልካም ነገር ነው። እንደምትሞት ስትነግርሽ ማመን አለብሽ። አያዘንሽም እያለቀሽም ቢሆን መስማት አለብሽ። ምክንያቱም እኔም እናቴን ቀብሬያለሁ ስላለች ማለት ነው።